ታቤል እንደለመደው ጠባቡ የእንግዳ ማረፊያ ሶፋ ላይ ተቀምጦ ያስባል፣ ያሰላስላል፣ ራሱ ጋር ያወጋል። ደግሞም አለፍ አለፍ እያለ ድምፁን እያሰማ ያወራል። እንደሱ ያሉ በጣት የሚቆጠሩ ሰዎች የተሸከሙትን ለሕይወት የሚረባ ፍሬ ዱር እንደበቀለና ሰው እንደማያገኘው መልካም ፍሬ የሚነካው ቀርቶ የሚያየው ሳይኖር ያፈራውን ተሸክሞ የሚኖር ዛፍ አይነት ሰዎች ምንኛ ያሳዝናሉ። ዛሬ ግን ታቤል ከተወለደ ጀምሮ ለዓመታት የደከመበትንና በፊት አውራሪነት ሲመራው የቆየውን ሚስጥራዊ የጥናት ውጤት የሚያይበት ፍሬውን ለሌሎች የሚያቀምስበት ጊዜ እንደደረሰ እያሰበ ነው። ወደ 100 የሚጠጉ ከመላው ዓለም የተውጣጡ ሳይንቲስቶች የሚሳተፉበት ታላቅና በታቤል የሚመራ የምርምር ግኝት ይፋ የሚሆንበት ጊዜ ተቃርቧል። ከ5 የቅርብ ረዳቶቹ በስተቀር የአብዛኞቹን ስም ሳይሆን የተሰጣቸውን ኮድ ነው የሚያውቀው። የመልእክት ልውውጡ በታላቅ ሚስጥር የሚከናወን በመሆኑ አንዱ ስለ አንዱ ለማወቅ አይሞክርም። የመንግስት ደህንነት ቢሮ ባዘጋጅላቸው ኢሜይል የሚላላኩት መረጃ በጥብቅ እንደሚፈተሽ ያውቁታልና ያለፈ ንግግር የላቸውም። እሱም ቢሆን ስለ አንዳንዶቹ ማንነት በተደጋጋሚ ከሚጠቀሙት ቃላት በመነሳት የሚጠረጥረው ይኖራል። ጥርጣሬ ብቻ። ከፍተኛ በጀት፣ የሰው ኃይልና ጊዜ በአሜሪካ መንግስት የተመደበለት ይህ ጥናት በአገሪቱ ከኒውክሌር ኃይል ባልተናነሰ ክትትልና ጥበቃ የሚደረግለት ፕሮጀክት ነው። ጥናቱ ከግብ ሲደርስ የዓለምን ታሪክ ያልነበረን ወደ ማኖር የማምጣት ያህል ይራል ተብሎ ታምኖበታል። ሰው ታግሎ የተሸነፈበትን ሕይወትን የማቆየት ግብግቡን ለድል የሚያበቃ የማይቀር ዕዳ ነው የተባለውን እውነታ የሚሽርለት እንደሆነም ይታሰባል። ጥናቱን ከዚህ ሁሉ በላይ ደግሞ የጥናቱ ውጤት የመጽሐፍ ቅዱስን፣ የቁርአንን፣ የሂንዱይዝምን ቬዳስን፣ የቡድሂዝምን ተርፒታክን እንዲሁም የበርካታ ሃይማኖታዊ መጽሐፍትን እውነቶች ሐሰት ያደርጋቸዋል ተብሎ ይታቀዳል። ይህም እምነት የለሾችን ጮቤ የሚያስረግጥ አሜሪካንም የሰዎችን የህይወት ዘመን የሚያሳጥር ቴክኖሎጂ ብቻ ሳይሆን የሚያስረዝም እልፍ ሲልም ለዘላለም የሚያቆይ ምርምር ባለቤት በማድረግ የበላይነቷን አስጠብቃ እንድትኖር የሚያስችል ዜና ነው። እየተስፋፉ የመጡትን ዘመናዊ ትምህርቶችና የሰው ልጅ የፈጣሪነት ሚና የሚያስረግጥም ይሆናል ተብሎ ተስፋ ተጥሎበታል። ታቤል ከጥናት ቡድኑ ጋር ላለፉት 10 ዓመታት በምርምሩ ላይ በጥልቀት ቢሳተፍም የሚበዙት ተመራማሪዎች ግን ከ3 እና 4 10 ዓመታት በላይ ያሳለፉና ታቤልንም በጠፍ ዕድሜ የሚበልጡ ነበሩ። ከ50 ዓመት በፊት ምርምሩ በመንግስት መደገፍ ሲጀምር ከነበሩት ከጆን ሚልተንና ከሎረንስ በስተቀር ቀሪዎቹ በየመሃሉ የገቡ ናቸው። ጆን ሚልተንና ሎረንስም ምርምሩን ለታቤል ካስረከቡ በኋላ ከጀርባ እሱን ከማማከር ከመቆጣጠር ውጪ ከዕድሜ መግፋት ጋር ተያይዞ እንደሱ ተሯሩጠው መስራታቸውን አቁመዋል። ምርምሩንም ታቤል ከመረከቡ በፊት በመንግስት ከሚደገፍ የምርምር ጥናትነት አውጥተው ወደ መንግስት ሚስጥራዊ ምርምር ቀይረውታል። በዚህም ሳቢያ የጥናቱ አስጀማሪዎች እነ ጆን ሚልተን ሳይቀሩ የሚደርሳቸው መረጃ ውስን ሲሆን በአገሪቱ ፕሬዚዳንት ፈቃድ ብቻ ሚስጥራዊ መረጃ ያገኙ ነበር። በ30ዎቹ አፍላ የዕድሜ ክልል የሚገኘው ታቤል ወጣት ቢሆንም ለምርምር ስራው በዓመት የሚከፈለው $3 ሚሊዮን የኑሮ ትርጉሙንና ሰብአዊነቱን ያላናጋበት ከሚመራው ከዚህ ታላቅ ምርምር የተነሳ ከአሜሪካ ፕሬዚዳንት ቀጥሎ በስውር ከፍተኛ ጥበቃ የሚደረግለት ሰው ነው። በክፍሉ የተሰማው የስልክ ጥሪ ታቤልን ከጠለቀበት የአሳብ ባህር መንጭቆ ሲጠብቀው የነበረው ጥሪ ሁለት የተንጣሮ ዘጋ። ወዲያው ሳምሶናይቱን አፈፍ አድርጎ ወደ መውጫው በር በፍጥነት አመራው። የታቤል ቢሮና ምርምሩ የሚከናወንበት ዋናው ክፍል የሚገኘው በፎቁ 95ኛ ወለል ላይ ሲሆን በውስጡ እዚህ ድረስ በምን ወጡ የሚያስብል በዓለማችን በየትኛውም ሀገር የማይገኙ የምርምር ማሽኖችና ቴክኖሎጂዎች ተደራጅተውበታል። በወቅቱ ዓለማችን ከ50 ዓመት በኋላ ትደርስበታለች እየተባለ የሚወራላቸው ቢሆንም የአሜሪካ መንግስት ግን በድብቅ ለዚህ ምርምር ያዋላቸው ማሽኖች ብዙ ነበሩ። የሲአይኤ ባለስልጣናት እነዚህን ማሽኖች 95ኛ ወለል ድረስ አውጥተው ዋና የምርምር ጣቢያውና የመረጃ ቋቱ በዚህ ህንፃ ላይ እንዲሆን ለምን እንደፈለጉ የታቤል የሰርክ ጥያቄ ነው። ታቤል የመጨረሻውን ምርምር ውጤት የሚያቀርበው ከ2 ሳምንት በኋላ ነው። የምርምሩን ዋና ዘረመል የሚወስደው የዘመናዊና ባህላዊ ሐኪሞች ከየአገሩ ከተሰበሰቡበት ከኮሎራዶ ግዛት ነው። በተለይ የቻይናና የህንድ ባህላዊ የሕክምና አባላት አብላጫውን ቁጥር ይይዛሉ። ታቤል የሚያሳዝን የልጅነት ጊዜውን ወደ አሳለፈበት የምርምር ጣቢያ በሄደ ቁጥር የሚመለሰው ከብዙ ትዝታ ጋር ነበር። ከሀሳቡ ያናጠበው ስልክ የተደወለው ወደ ኮሎራዶ ራሱ ፈርሞ ይዞ የሚመጣው መረጃ ስላለ ነው። በታቤል ስራ ላይ እያንዳንዷ የስልክ ጥሪና እያንዳንዷ ሰከንድ ትርጉም አላት።
የምርምሩን ስራ ማስረከቢያው ቀናት ሲቀረቡ ፍርሃቱ እጅግ እየጨመረ መጥቷል። የምርምር ውጤቱ የመሳካት ዕድሉ ከፍተኛ እንደሆነ ካወቀ ወራት ቢያስቆጥርም ጥናቱን በሚያቀርብበት ቀን መሳካቱን ከገለጸ ግን እንደሚገድሉ ታውቃል። አልተሳካም ቢል ደግሞ እስካሁን የተሰራው ስራ ሁሉ መረጃ በእጃቸው ስለሚገኝ በሌሎች ሳይንቲስቶች አስሞክረው ውጤቱን እንደሚደርሱበት በማመን በጭንቀት ተወጥረዋል። የጥናት ውጤት የዓለምን ታሪክ በሙሉ የሚቀይር ቢሆንም ተፈጥሯዊ ሚዛኗን የሚያሳጣ ገንዘብ ወይም ስልጣን ለሌለው በዚህ ዓለም እንዲኖር የማይፈቅድ ህዝብ ከህዝብ የሚያጫርስ መሆኑን ስለሚያውቅ ቅብብ ብሎታል። በተለይ ካለፉት 2 ወራት ጀምሮ የተወለደበትን ቀን ይረግም ጀምሯል። ታቤል የሚበላውን ምግብ ራሱ መርጦ የማያውቅ ምስኪን መሆኑን ያበሳጨዋል። ራሱን ለማጥፋት በተደጋጋሚ አስቧል። ግን የማንነቱን መገኛ ሀገሩን ደግሞ ሳያይ እንዲሁም ይህን ለአብዛኛው አቅመ አልባ የሰው ልጅ እልቂት ምክንያት ለመሆን የሚችል የጥናት ውጤት መጥፋቱን ሳያረጋግጥ መሞት የዓለምን ህዝብ ከማጥፋት እንደማይሻል ስለሚያምን ሞክሮት አያውቅም። የምርምር ውጤቱ የሚገኘው በቀን ከ3 ሰዓታት በላይ ያለማቋረጥ ቁጭ ብሎ የሚያስብበት አእምሮ ውስጥ ነው። አብሮት የሚሰሩ የተለያየ ሀገር ዜጎች ሳይቀር ለዚህ ድርጊቱና አስተሳሰቡ ይደነቁ ነበር። የሚቀርባት ጸሐፊውና የደህንነት ኃላፊዋ ሳትቀር እንዳንተ ከማሰብ ድጋሚ መወለድ ይቀላል እያለች ትቀልድበት ነበር።